ሰበር እጅግ የሚያሳዝን መረጃ ሰምተዋል። ቲክቶከር ጃኒ የመኪና አደጋ እንዳጋጠማት እየተገለጸ ይገኛል። እንግዲህ ቀደም ሲል አንድ መረጃ አጋርቻችሁ ነበር። ቲክቶከሯ የመኪና አደጋ አጋጥሟታል። ነገር ግን ይፋ ስላልሆነ አሁን ላይ አነግራችሁም ብያችሁ ነበር። ነገር ግን አሁን ላይ በተለያዩ ሶሻል ሚዲያዎች ላይ ስለተበተነ ማለት ነው እናጋራችሁ። እንዲሁም ደግሞ ጥርት ያለው መረጃ ወይም ደግሞ እውነት አሁን ያሉበት ሁኔታ ምን ይመስላል የሚለውን ጭምር ላጋራችሁ ነው የመጣሁት። ታዲያ ትናንት ማታ ነው የመኪና አደጋው ያጋጠማችሁ ማለት ነው። ከቆመ ግንብ ጋር በመጋጨት ነው አደጋው የገጠማቸው። ታዲያ አሁን ላይ ጃኒ ማለት ነው በጥሩ ጤንነት ላይ ስትገኝ የአዶናይ ወንድም ግን አብሯት ነበር። እሱ ጉዳት እንደደረሰበት እንግዲህ እየተገለጸ ይገኛል። መኪና ውስጥ ግን አዶናይ አልነበረም ተብሏል። አዲስ ነገር ካለ ደግሞ አጣርቻ አጋራችኋለሁ። ለፈጣኖች ፎሎ ማድረጋችሁን አትርሱ። ፈጣሪ ቀላል ያርግላችሁ። መልካም እሺ። በአላህ እቺ መሀይብ ዶንቆሮ መሀይብ ማለት ነው ሂጃብ መልበስ ከጀመረች 1 አመት አልሞላም። እንዲህ ተገላልጣ ቪዲዮና ፎቶዋን እየለቀቀች ነበር። ዛሬ ያሲን ኑሩ ብለ ታወራለች በአይናችን ብሌን። እኛ አንድ ሆነብን ብለን ስንት ነገር እየሳሳን እሷ ሶሻል ሚዲያ ለጠላት ልታስበላው ሶሻል ሚዲያ ወጣ ታወራለች ማለት ነው። አንቺ ሲጀመር እስልምናን አትወክዩም እኮ አይተንሻል እኮ። የተኛው ሐዲስ የተኛው ቁርአን ላይ ነው ልጅ ወጣ እንዲህ ተገላልጣ ታወራ የተባለው እስልምና ላይ። ኡስታዝ ወሂድ እኮ አዋርዶሻል በስንት ሺህ ሰው ህዝብ ፊት ላይቭ ላይ። እስቲ ማስረጃ ልስጥሽ መሸፈን አለብሽ ሲልሽ ላይቭ ጥለሽ እንደወጣሽ እኮ ሁላችንም ያየነሽ ነበር። አንቺ ቦርኩ ማለት ነው። ያንቺ ስሜት መቼ ነው የሚረጋጋው ግን? በአላህ በቃ መጀመሪያ እኮ ምን እንደሆነ ሚንበር ላይ ምን እንደሚወራ ማወቅ አለብሽ እኮ። አንቺ መሀይት ስለ ሁጥባ ማለት ምንድነው? ባይዘው ምንድነው ሁጥባ ማለት? ኡስታዝ ማለት እኮ ወላሂ አልዓዚም ማንንም ዝቅ ሊያደርገው አይችልም። አላህ የወደደውና አላህ ያለቀው ሰው ማንንም ዝቅ ሊያደርገው አይችልም። ኡስታዛችን እኮ አንዴ አላህ እኮ አስወድዶታል እኮ አንደበቱ እኮ አጣፍጦለታል። ባንቺ የሚዋረድ አይደለም። ወላሂ አልዓዚም አላህ ያጣፈጠው ሰው ማንንም ሊያመራው አይችልም። ስለዚህ ኡስታዛችን አንዴ አላህ አልቆታል። ግን ያንቺ አስተሳሰብ ጭቃና ደደብ መርዝ መሆንሽ ግን አይተንሻል። ሙፍቲ የሞቶ ጊዜ አይተናል እኮ ቀብሩ መቀየር አለበት ብለዋል ኡስታዝ ያሲን ኑሩ። ሁጥባ ላይ አወርቷል ጁምዓ ላይ ምናምን ብለሽ እየሰማንሽ ነበር። ያላወራውን ነገር እልባት ይሰጥ ይገባል ያለው ነገር አንቺ ቀይረሽ ስታወሪ እያየን ነበር። አንቺ ዶንቆሮ መሀይም ማለት ነው። የቀንጅቢ ብላሽ በኡስታዞችንማ ወላሂ አይናችን አናሽብሽም ሲጀመር ማለት ነው። ግን ከግልጽ ጣላቶቻችን የአንቺ ኡማ ውስጥ ያለሽ የአንቺ መርዝ በሶብናል። እኛ ስንት ነገር እህቶቻችን ወንድሞቻችን እዛ ደማቸው እየፈሰሰ ነው። ስንት ቪዲዮ የሚሰራበት ነገር እያለ አንቺ መጣሽ በኡስታዛችን ላይ የጣላት ማላገጫ አረጋው ለብለሽ ቪዲዮ ትሰራለሽ። ላመለሽ ነው አይሳካልሽም። አንቺ ዶንቆሮ መሀይም ስሜትሽ ይረጋጋ እስቲ። ብዙዎቹ እያሉሽ ነበር እኮ በሚነወር እንኳን ተረጋጊም እንደያሉሽ ነበር እኮ። አንቺ ውርደታም እናቅሻለን እኮ ወላሂ በጣም ታሳፍሪያለሽ። እውነት እኮ ቻሌንጅ እውቀት በአይምሮሽ የሚሰራ ቢሆን እኮ ብዙ ነገር በውስጥ አድርገሽ ማውራት ምትችይ ነገር ነበር። ቪዲዮና ላይቭ የሚያሰራ ነገር ነበር። ጊፍትሽ ለመሰብሰብ ላይቭ ላይ ይሄን አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እህቶቼ ወንድሞቼ እንዴት ናችሁ? በኢዝን ረብል ዓለሚን አንዳንድ ነገሮችን ማጥራት ስላለብኝ ነው። ለእህት ለወንድሞችም ሪፖስት ኮፒ ሊንክ ሼር እያደረጋችሁ አድርሱልኝ። የመጀመሪያው ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። አበደን እሱን ተቃውሜ የተናገርኩት ንግግር የለም። አንድና አንድ ያልኩትኝ ለአንድ አዝማሪ ቦታ ተሰጥቶት አላህ Subhanahu Wa Ta'ala የሚጠራበት ቦታ ላይ ለምን አነሳው አልኩኝ እንጂ በተናገረው ንግግር አሲያ አጌንስት ሆና ነው ብላችሁ የምትናገሩ አላህ Subhanahu Wa Ta'ala አፉ ይበላችሁ። ወንድሜ ነው። ሌላ እንኳን ነገር ቢኖር ደውዬ ማወራው ወንድሜ ነው። ይሄንን ግልጽ ለማድረግ ነው። በመቀጠል የአዝማሪ ደጋፊ እኔ ልሆን አልችልም ለየትኛውም አዝማሪ የመጀመሪያው። ሁለተኛ ደግሞ ይሄ ሰው የፖለቲካ ሰው ነው። በየጊዜው ከአመት አመት በየጊዜው የሚወቅስ ነው። መልካምን ነገር እንኳን አንድ ሰው አይቶ መልካሙን ሳያመሰግን ሁሌ በመወቀስ ያለ ነው። ምክንያቱም የሚፈልገው አንድን አመራር ስለሆነ ይሄንን እናውቃለን። እዚች አልበሟ ላይ ብቻ ያስቀመጠው ቶም የምትለው ምልክት ብዙዎቻችሁ ላታውቁ ትችላላችሁ። ወሎ ላይ ገጠር ላይ እናቶች አባቶች እጃቸው እግራቸው እየተቆረጠ እቺ ቶም የምትለዋን ግንባራቸው ላይ አገጫቸው ላይ በግድ ይነቅሷቸው ነበር። ይሄ አመራር ድጋሚ ኢትዮጵያ ላይ ለማምጣት ብቻ እየጣረ እያዘመረ ያለ ሰው እንደሆነ አውቃለሁ። ለኔ የሙስሊም ጠላት ነው። እንኳን አይደለም ልደግፈው፣ ቆም ብሎ ማሰብ ጥሩ ነው። በመቀጠል ሁላችሁ ማትረሱት አንድ ነገር አለ። እህቶቻችን ወንድሞቻችን ገዛ ላይ እንደዛ ሲጨፈጨፉ ሄጄ እስራኤል ላይ ዘፍናለሁ ብሎ የተነሳ ነው። ትንሽ ለሰው ልጅ ርህራሄ እዝነት ቢኖረው እዛ ለሚያልቁት ህፃናቶች ኢነሰንት ለሆኑ ቆሞ ይናገር ነበር። አንድ ነገር ልንገራችሁ፣ አገር ላይ ሁላችንም አቅማችን በቻለው ለሀገራችን ሰላም ልንሰራ ይገባል። መልካም ነገር ሲኖር ዛሬም ነገም ከነጎዳም መንግስትንም እዛ ስርም የሚሰሩትን አመሰግናለሁ።
ችግር ሲኖር ደግሞ እጠይቃለሁ። አንድ ማወቅ ያለብን አገርን በማፍረስ በመሳደብ ሳይሆን ተያይዘን ነው አገራችንን የምናስተካክላት። ሌሎቻችሁ ግን አንዳንዶች እህቶች ወንድሞች ሳትረዱ ሙሉ ንግግሬን ሳትሰሙ ጃጅ ያደረጋችሁ አፉ ብያችኋለሁ። ለአላህ Subhanahu Wa Ta'ala ስለወዳችኋለሁ። አንተ ደግሞ ቁጭ ብላችሁ ክርስቶስን ስትሳደቡ ኢየሱስን ስትሳደቡ ትውላላችሁ። ምንድነው በእፎይና በእናንተ መካከል ያለው ልዩነት? እፎይ ሳይረገው ኃጢአት ከሆነ እናንተ ስታደርጉት ኃጢአት ነው የሚሆነው። ክርስቶስ ኢየሱስ የድንግል ማርያም ልጅ ከእስልምና ሃይማኖት የእምነት መሰረቶች መካከል አንዱ ነው። በመሆኑም እዚህ ምድር ላይ ያሉ ሙስሊሞች ክርስቶስ ኢየሱስን ይወዱታል፣ ያከብሩታል፣ አይሰድቡትም። የሚሳደቡ ከሆነ ድህነታቸውን ያጣሉ። የእስልምና ሃይማኖት የእምነት መሰረቶች መካከል የሆኑትን አንዱ ማጣት ከድህነት መጉደል ነው። ስለዚህ አንድ ሙስሊም ክርስቶስን የሚሳደብ ከሆነ ኃጢአትን ብቻም ሳይሆን ከእስልምና ይወጣል። ወንድማችን ተድላ ዓለም ሰገድ እንግዲህ ማን ሲሳደብ አይቶ እንደሆነ ጭራሽም ከፎይ ሲጋጋ ያነጻጽርን ነው። እንዴት ነው እኛ ሙስሊሞችን ከፎይ ሲጋጋ የምታነጻጽርን? እኛ ሙስሊሞች በመጀመሪያ ክርስቶስ ኢየሱስን እንወደዋለን። ያላህ ሰላም በሱና በእናቱ ላይ ይሁን። ክርስቶስ ኢየሱስን ንጹህ ሰው ነው፣ ደግ ሰው ነው፣ የአምላክ ነብይና መልእክተኛ ነው ብለን በማመናችን ነው ገነትን የምንገባው፣ ድህነትን የምናገኘው። ይህንን ካላምን ድነትን አናገኝም። ለድነታችን ብለን ነው ክርስቶስ ኢየሱስን የምንወደው። ከድነታችን ባሻገር አምላካችን አላህ Subhanahu Wa Ta'ala በቁርአን ላይ ምን ብሏል? የሌሎችን ሃይማኖት አትሳደቡ ብሏል። ስለዚህ የሌሎችን ሃይማኖት ሞራል ለመጠበቅ ሲባል ክርስቶስ ኢየሱስን የሚሳደብ የለም። እንግዲህ መቼም ወንድማችን ተድላ ዓለም ሰገድ ይዋሻል ብዬ ባልልም ምናልባት የሆነ ስህተቶችን አይቶ ሊሆን ይችላል። ስህተቶቻችሁን አስተካክሉት ወንድሞች። ንጽጽር ላይ የሚሰራ በፎይሴ ጋለክ ክርስቶስ ኢየሱስን የተሳደበ አይኖርም። ወንድማችን ተድላ ዓለም ሰገድ ይቅርታህንና እንግዲህ ፎይሴ ጋ በስላሴ ዶክትሪን ተስፋ ያቆረጠ ነው። ያኔ ተስፋ ያቆረጠ ሰው ስለምንም አይጨነቅም፣ ለማንም ሞራል አይጨነቅም። በቃ ያገኘውን ነው የሚጥልብህ። ቆሻሻውንም ትብትቦውን ነው የሚጥለው። እንዳገኘ ነው እየተዝረከረከ ያለው። እኛ ግን የምናስተምረውን የምናገረውን እናውቃለን። ምክንያቱም የስላሴ ዶክትሪን ተንኮታክቷል። ኢየሱስ እግዚአብሔር ነው ብሎ የሚያሳይ የስላሴ ዶክትሪን አማኛ ለዚህ አንተ ራስህ ታውቃለህ። ኦርቶዶክሱም ጴንጤውም ካቶሊኩም ጫንቆታል። ልክ እንደ ቤዛንታይን እንደ ቆስጠንጥንያ ስርወ መንግስት የተንኮታኮተ ዶክትሪን ነው ታቅፈው ያሉት። እያለቀሱ ነው ያሉት በዚህ ሰዓት። በቃ ሊጠገን የማይችል ዶክትሪን ያላቸው ዶክትሪናችን ከተንኮታኮተ ከወደቀ አለ አይደለ እኔ ከሞትኩ ሰርዶ አይብቀል እንዳለችው እንደ አህያይቱ ተራግጣ ተፈራግጣ በጥጋቧ ሰርዶን እንደምታበላሽው ማለት ነው። ስለዚህ ጥጋበኛ አህያ ነው ፎይሴ ጋ። እኔ ጥጋበኛ ማለት ይሄ ተስፋ የቆረጠ አህያ ነው ታውቃለህ። በቃ እኔ ከሞቱ ሰርዶ አይብቀል። በቃ ኦርቶዶክስ ዶግማ ከተንኮታኮተ ስለዚህ ሌላውን በቃ ይሰልማሉ የሚል ስግብግብነት፣ እስልምና በለጠን የሚል ስግብግብና ተስፋ የቆረጠን ከሙስሊም ጽጽራ ተራኪዎች ጋር ማነጻጸሩ ይደብራል። ኤኒዌይስ እንግዲህ ወንድማችን ተድላ ያኔ መቼም ካለ ምንም ነገር ያኔ የሆነች ትንሽ ነገር አይቶም ቢሆን ነው የሚናገረው፣ አይዋሽምና የካፊሮችን ሞራል ጠብቁ። ክርስቶስ ኢየሱስንም ያኔ የሚሳደብ ይኖራል ብዬ አልገምትም። ተሳድባችሁ ከሆነ ቶሎ ብላችሁ ወደ እስልምና ተመለሱ። ኃጢያትን ብቻም ሳይሆን እናንተ ሙስሊም አትባሉ። ስለዚህ ማርያምን፣ ኢየሱስን፣ ገብርኤልን፣ ሚካኤልን እንዳትሳደቡ። ከተሳደባችሁ ከእስልምና ወጣችኋል፣ ገነትም አትገቡ። ስለዚህ በማርያም ላይ፣ በኢየሱስ ላይ፣ በሚካኤል ላይ፣ በገብርኤል ላይ፣ በመላእክት ላይ ኦኬ፣ በነብዩ ኢየሱስ ላይ፣ በእናቱ በጻዲቋ ማርያም ላይ ያላህ ሰላም በእነሱ ይውረድ ብላችሁ ለነሱ ከአላህ ሰላም ለምኑላቸው፣ አክብሯቸው፣ ውደዷቸው። ወሂድ የሚባለው አስቡት። ልጁ ጠይቆታል ወንድም ተድላ ማለት ነው። እኔ የወንድም ተድላና የእነሱ ሁለቱንም እንዳባላ ፈልጌ ምናምን አይደለም ባይዘዎች። እኔ እንደዚህ አይነት አቋም የለኝም። ሲቀጥል ሰላም አለይኩም ጋይስ፣ እንደመራረፈዳችሁ አብዱ የተባለ ካፊር ሰውዬ ወንድማችን ተድላን ወደ ራሱ ለመጎተት ድራማ ምናምን ሲሰራ የነበረውን ካፊር ወገኖቻችን ሼር ሲያደርጉልን ነበረ። በነገራችን ላይ ካፊርን ካፊር ነው የሚከታተለው። አብዱን የሚከታተሉት ካፊር ወገኖቻችን ናቸው። እሱ ካፊር ስለሆነ የሱን ቪዲዮ ሲያራግቡ ሼር ላይክ ሲያደርጉ ሲፖስቱት የሚሉት ካፊሮች ናቸው። እሱ ካፊር ስለሆነ ካፊር ከካፊር ጋር ይመሳሰላል። እዚህ ጋር የነብዩን ሐዲስ አልቀበልም፣ ሱና አልቀበልም፣ ቁርአን ብቻ የሚልን ዑለማዎች አክፍረዋል። ቁርአን ይነኝ የሚል ካፊር ነው። የማያከፍሩ አሉ። ኦኬ፣ የማያከፍሩ አሉ። ስለዚህ አብዱን ካፊር ነው በሚል የምናረጋግጠው ምንድነው? ፋሲቅ ነው። አሁን ካፊር የሆነ ሰው ግብረ ገብነት አለው፣ ስነ ምግባር አለው። አብዱ ክፍርናው አልበቃው፣ ፋሲቅ የሆነ ያኒ ሙጅሪም ታውቃላችሁ። ፋሲቅ እንዴት እንደሚያስጠላ። ነብዩ ሴት ናቸው ወንድ ናቸው ሲል ነበር ባለፈ ማለት ነው። ሙዘከመ ዛሬ ታውቃላችሁ። አና ሙዘከመ አልየው
በብርድ ምክንያት እንትን አሞኛል ይቅርታ እና ፋሲቅ ነው አስባችሁታል ያኒ ምን አለ መሰላችሁ አንድ ሰው የሆነ ነገር ሰርቷል ዋው ተብሎ እንዲጨበጨብለት የሚፈልግ ስግብግቦች አሉ አይደለም እሱ እንግዲህ የቁርአን የሚለው አስተሳሰብ ሲጀመር አሁን የመጣ አይደለም ድሮ የነበረ ያልገባቸው ዑለሞች አስተምሯቸው ከጥመት መንገድ የተመለሱ ወንድሞች አሉ አላህ ስራቸውን ይወደድላቸው ነገር ግን ከጥመት መንገድ አንመለስም በጥመታችን እንቀጥላለን ያሉ እነዚህ ካፊሮች ናቸው ስለዚህ አብዱ በራሱ ላይ ፋሲቅ ካፊርነቱን ነው ያረጋገጠው በቃ አግባብ የሌለው ቃላት የሚጠቀም በቃ የባለጌዎች ቋንቋ የሚጠቀም እኔ ይሄ ሰውዬ እኔ እንጃ እኔ በቃ ከሙስሊሙ ማህበረሰብ ምን እንደሚፈልግ ራሱ አላውቅም አላደለ የሆነ ልክ እንደ ፕሮቴስታንት ሐሰተኛ ነብያት በሙስሊሙ ማህበረሰብ ላይ መነገድ ምናምን የሚፈልግ ያኒ ኧረ በአላህ በጣም የማይረባ ሰውዬ ነው አላ አይደለ ሰዎች የተለያየ ሐሳብና አስተያየት ሊኖራቸው ይችላል የተለያየ አመለካከት ሊኖራቸው ይችላል ኢቭን የሱ አመለካከት ሙስሊሙን በግዴታ ካልተቀበልክ በሚል ሙስሊሙን እንደ ጠላት አድርጎ ያዘ ነው ሶ አንተ አመለካከት ለራስህ ነው እንጂ ለሙስሊሙ ማህበረሰብ ነው እንዴ የራስህ አመለካከት ትክክል ነው ካልክ የሚያድንህ አንተ ነው እንጂ ሌላን አይደለም እኔ እኮ ግርም ነው የሚለው ሰው በራሱ የማይተማመን ሰው ነው እንግዲህ በሰው ላይ እንደዚህ አይነት ክፋትና ጥላቻን የሚዘራው ማለት ነው አዘለም ማቀፈም ሐዲስ ማለትም የነብዩ ሱና ከቁርአን ጋር ከተጋጨ አንቀበልም ከቁርአን ጋር የሚጋጭ ያኒ ሙስሊሙ ማህበረሰብ ዘንድ ተቀባይነት የለውም ስለዚህ አንድ ሰው ቁርአን እየነ ካለ ሐዲስን የሚቀበላል ሐዲስና ቁርአን ስለማይጋጩ ማለት ነው ይሄንን እንኳን የሚያስብና የሚቀበል ጭንቅላት የለውም በነገራችን ላይ ዞሮ ካፊር ለምን ተባሉ ያኒ የሆነ ነገርን ዘግቶ አይደለም የሆነ ነገር ላይ ደፍነው አይደለም ባሎች ሁለተኛ ሚስት የሚያገቡት ከሚስታቸው የሆነ ነገር ሲጎላቸው ነው አይደል ሲጎልባቸው ብቻ አይደለም ባይጎልም ሊያገቡ ይችላሉ ያለ ሚስታቸው ፍቃድ አላህ ከፈቀደላቸው አይበቃ የሚስት ፍቃድ ለምን አስፈለገ ቢያንስ ግን ሊያማክራት ይገባል አይደል እሱ በማከላቸው እንዳለ የመመካከር ልምድ ይወሰናል ልምድ ባይኖራቸውም ይሄ ሊያማክራት ይገባል እንጂ ግዴታው አይደለም ሚስቱ እስከሆነች ድረስ የግዴታ ሊያማክራት ይገባል ቀና መልስ ከሌላት ሊያማክራት አይገደድም ይበልጥ የሚመከረው ሚስቱ ከታመመች መውለድ ካልቻለች አደጋ ቢደርስባት ፈቶ ሜዳ ላይ ከሚጥላት ሌላ አግብቶ ለሁለቱም እኩል ሐቃቸውን ቢጠብቅ ካልታመመች መውለድም ከቻለች ከፍተኛ ሀብት ኑሮት ከተጨማሪ ሰው ሌላ ዘር ማፍራት ከፈለገ እጅግ ወዳጁ ከሆነ ሰው ጋር በጋብቻ ዝምድና መፍጠር ከፈለገ ባሏ የሞተባት ወይም የተፈታችን ሴት አግብቶ ማገዝ ከፈለገ እንደዚህ አይነት ሁኔታም ከሌለስ ውስጡ ማግባት ፈልጎ ሁለቱንም ቤት በእኩልነት በማስተዳደር አቅምም ሆነ በኢኮኖሚ ብቁ ሆኖ ለሁለት ቤት መትረፍ ከቻለና ሐቃቸውን ከተወጣ በኢኮኖሚ ለአንዱ አምስት የሚንገዳገድ ቢሆንስ ይሄ ሁሉ ከሌለማ ሸሪዓው ራሱ ጭማሪ ማግባት መብቱን ይነፍገዋል እስልምና የመጡ ሰዎችን ከእስልምና መልሰው እንዲወጡ የምታደርጉት እናንተው ናችሁ እናንተው ከፍ አድርጋችሁ ሰቃቅላችሁ አሞጋግሳችሁ መሐመድ በልና ጠራኝ ያለውን ታስተውሳላችሁ ማንደው ሁሉም ቪዲዮ ሰራ ከአንነሁ ጀብዱ እንደተሰራ ሆነ መልሶ እስልምናን ተራገጠ ተሳደበ ሌሎችም ነብያችን ሰለላሁ ዐለይሂ ወሰለም ለዚያ ነው አንድ ሰው ፍለፊትን ሲያሞግስ ካያችሁ አፈር ፊቱ ላይ ርጩበት ብለዋል ፍለፊት የሚያሞግስን አይተው ወንድምህን አንገቱን ሰበርከው ብለዋል ገደልከውም ብለዋል ምክንያቱም አንድን ሰው ፍለፊት ማሞገስ ማለት ያ ሰውዬ መግደል ነው ያ ሰውዬ ራሱን ከፍ እንዲያደርግ መስቀል ስለሆነ ትክክል አይደለም ሰው ሊቆጠብ ይገባል ከዚህ ጉዳይ ላይ የሰለመ ለራሱ ነው ለእስልምና የሚጨምረው ነገር የለም እስልምና የሰው ልጅ እንዳለ በአጠቃላይ ውልቅ ጥሎ ብሎ ጥሎት ቢሄድ እስልምና ቅንጣት የሚቀንስበት ጉዳይ የለም እኛ ወደ እስልምና ላይ ስንጸና ወደ እስልምና ስንጣራ በእስልምና ላይ ስንሆን ራሳችንን ለማዳን እንጂ እስልምናን ለማዳን አይደለም ሊዩዝሂረሁ ዐለ ዲን ኩሊ ብሎ አላህ ከሁሉ ሃይማኖት በላይ አድርጎታል አላህ እሱን ዋስትና አላህ ወስዶታል እዛ ስር ተጠለህ ገብተህ ለመዳን እንጂ እስልምናን ለማዳን አይደለም ይሄንን በደንብ አድርጋችሁ ያዙ ማለት ነው